ኤደን ሃዛርድ በአንድ ወቅት የእግር ኳስ ዓለም በጣም የሚፈሩ ተጫዋች፣ በፍጥነቱ፣ ድሪብል፣ ኳስን የመቆጣጠር ችሎታ ተከላካዮችን በቀላሉ ያሳፍር ነበር። በቤልጂየም ከትንሽ ልጅነቱ ጀምሮ እግር ኳስ የሕይወቱ አካል ነበር። በፈረንሳይ ከሊል ጋር ብሩህ ተስፋ ሆኖ ተነሳ። ከዚያ ወደ ቼልሲ በመሄድ የዓለም ኮከብ ሆነ። በፕሪሚየር ሊግ ውስጥ የሚያስደንቁ ጎሎች፣ ድንቅ አሲስቶች እና ማንም ሊያቆመው የማይችል እንቅስቃሴ። ሃዛርድ በዓለም ላይ ካሉ ምርጥ ተጫዋቾች አንዱ ሆኖ ተቆጠረ። ነገር ግን ሁሉም ነገር በሪያል ማድሪድ ውስጥ ተቀየረ። ህልሙን ለማሳካት ወደ ስፔን ሲሄድ የዓለም ትልቅ ተስፋ ተጣለበት። ግን ጉዳቶች፣ ግፊት፣ የአካል ብቃት ችግር እና ያልተጠበቀ ውድቀት የእግር ኳስ ዓለምን አስደነገጠ። እንዴት አንድ በጣም ታላቅ ተሰጥኦ ያለው ተጫዋች እንዲህ በፍጥነት ሊወድቅ ቻለ? ጥያቄ ነው። ይህ የኤደን ሃዛርድ እውነተኛ ታሪክ ነው። በአንድ ወቅት በዓለሙ ላይ ካሉ እጅግ አስፈሪ እግር ኳስ ተጫዋቾች አንዱ ነበር። ተከላካዮች ስሙን ሲሰሙ ይፈሩ ነበር። ፍጥነቱ፣ ድሪብሉ፣ ኳስን የመቆጣጠር ችሎታ ሁሉም ሰው እንዲያደንቀው አድርጎታል። እሱ ኤደን ሃዛርድ ነው። ከቼልሲ ጋር የፕሪሚየር ሊግ ንጉሥ የነበረ ተጫዋች፣ በሪያል ማድሪድ ግን በጣም አሳዛኝ ውድቀት አጋጠመው። ታዲያ እንዴት አንድ የዓለም ደረጃ ኮከብ እንዲህ በፍጥነት ሊወድቅ ቻለ? ዛሬ የኤደን ሃዛርድን ሙሉ ታሪክ እንመለከታለን። ኤደን ሃዛርድ በ1991 በቤልጂየም ተወለደ። ከቤተሰቡ ጀምሮ እግር ኳስ የሕይወታቸው አካል ነበር። እናቱና አባቱ ሁለቱም እግር ኳስ ተጫዋቾች ነበሩ። ሃዛርድ በትንሽ ዕድሜው እያለ ከሌሎች ልጆች የተለየ ተሰጥኦ አሳየ። ኳስን በእግሩ ላይ እንደሚያስቀምጥ ይታይ ነበር። ብዙ ክለቦች ሊያስፈርሙት ፈለጉ። በመጨረሻም ወደ ፈረንሳይ ሄዶ ሊልን ተቀላቀለ። ይህ የታላቁ ጉዞ መጀመሪያ ነበር። በሊል ውስጥ ሃዛርድ በፍጥነት ኮከብ ሆነ። የእሱ ድሪብል ተከላካዮችን ያሳፍር ነበር። የፈረንሳይ ሊግ ዋን ተከታታይ ምርጥ ወጣት ተጫዋች ሆኖ ተመረጠ። ብዙ ትልልቅ ክለቦች እሱን ለማስፈረም ተወዳደሩ። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ሪያል ማድሪድ ሁሉም ፈለጉት። ግን በ2012 ሃዛርድ ቼልሲን መረጠ። ይህ የሃዛርድ የወርቃማ ዘመን ነበር። በፕሪሚየር ሊግ ውስጥ ማንም ሊያቆመው አልቻለም። ተከላካዮችን በቀላሉ ያልፍ ነበር። አንዳንድ ጊዜ ኳሱ ከእግሩ ጋር የተጣበቀ ይመስል ነበር። ቼልሲን ወደ ብዙ ዋንጫዎች መራ። ፕሪሚየር ሊግ፣ ኤሮፓ ሊግ፣ ኤፍኤ ካፕ። በ2015 የፕሪሚየር ሊግ ምርጥ ተጫዋች ሆነ። ደጋፊዎች ይወዱት ነበር። በብዙዎችም አይን ከሊዮን ሜሲ እና ክርስቲያኖ ሮናልዶ ቀጥሎ ያለ ተጫዋች ተብሎ ይቆጠር ነበር። ከዚያም ህልሙ ጥሪ መጣ። በ2019 ሪያል ማድሪድ ሃዛርድን በትልቅ ገንዘብ አስፈረመው። የክርስቲያኖ ሮናልዶ ቦታ የሚተካ ተጫዋች ተብሎ ተጠበቀ። ደጋፊዎች ትልቅ ተስፋ አደረጉበት። ሁሉም አዲስ የበርናቦ ንጉሥ ይሆናል ብለው አሰቡ። ግን ነገሮች እንደተጠበቁት አልሆኑም። ሃዛርድ በሪያል ማድሪድ ውስጥ ተደጋጋሚ ጉዳቶች አጋጠሙት። አንድ ጊዜ ከሌላው ይተካ ነበር። ብዙ ሰዎችም አመለጠ። የቀድሞ ፍጥነቱ ጠፋ። የቀድሞ መተማመን ቀነሰ። በቼልሲ ያየው አስፈሪ ሃዛርድ በሪያል ማድሪድ ውስጥ ሊታይ አልቻለም። ደጋፊዎች እጅጉን ተበሳጩ። ሚዲያዎችም ትችትን አወረዱ። አንዳንዶች የሪያል ማድሪድ ታሪክ በጣም የከፋ ዝውውር ነው አሉ። እርሱ ግን እየተዋጋ ነበር። ግን ጉዳቶቹ ስራውን ቀስ በቀስ አበላሹት። በ2023 ኤደን ሃዛርድ ከእግር ኳስ ጡረታ መውጣት አሳወቀ። ብዙ ሰዎች ደነገጡ፣ ምክንያቱም እሱ ገና ብዙ ሊያቀርብ ይችል ነበር። ግን ጉዳቶቹስ ሰውነቱና ስራውን ቀይረውታል። ዛሬም ብዙ ደጋፊዎች አንድ ጥያቄ ይጠይቃሉ። ጉዳት ባይኖርበት ሃዛርድ ከዓለም ታላቅ ተጫዋቾች አንዱ ይሆን ነበር? ምናልባት አዎን። ምክንያቱም በምርጥ ቀኖቹ
ኤደን ሃዛርድን ማቆም ከባድ ነበር። እናም ምንም እንኳን ስራው በአሳዛኝ ሁኔታ ቢያበቃ የእርሱ ተሰጥኦ በእግር ኳስ ታሪክ ሁሌም ይታወሳል። በእናንተ አስተያየት ኤደን ሃዛርድ ጉዳት ባይኖርበት ከሊዮኔል ሜሲና ከሮናልዶ ሊደርስ ይችል ነበር? አስተያየታችሁን ኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሼር፣ ሰብስክራይብ ማድረግ እንዳትረሱ።